እውነቴን ነው የምላችሁ ከመሬት ወደ ላይ ከወደ ላይ ወደ ታች ፍጥፍጥ ብትሉ አብርሃምና ሩታ ለዛሬ ሊመስላችሁ ይችላል እንጂ ይታረቃሉ፣ አብረው ይሆናሉ። ለመታረቅም ደግሞ የሆነ ነገር እየተደረገ ነው። ሚስጥሩን አሁን አላወጣላችሁም፣ ግን እውነቱ ላይ የደረሳችሁበት ለት ወይንም ያ ቀን የደረሰ ቀን እኔን ታምኑኛላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁ የኔ ውዶች ማለት ነው። ኦ ማይ ጋድ ስላላችሁ ኦኤምጂ እያልኩኝ እንግዲህ ልሞላቀቅባችሁ ነው። ደግሞ ምን ነው ሸዋ እያላችሁ ነው በኮሜንት እርግጠኛ ነኝ። እና የኔ ውዶች ማለት ነው እንግዲህ አብርሃምና ሩታ አንድ ላይ ሲሆኑ ምን ያህል ውበት እንዳላቸው በነገራችን ላይ እንኳን አይደለም ሩታ ከአብርሃምና ከሉሌ ጋር ሆና ይቅርና ብቻዋን እንኳን ራሱ ታንቀጠቀጣቸዋለች ማለት ነው የአብርሃምን ግሩፖች እና አብርሃም ራሱ እንደምታዩት እንግዲህ አሁን ይሄኛው አዲስ የተለቀቀ ቪዲዮ ነው መሰለኝና አይቻው ነው ፎቶ ማለት ነው ውዶቼ እና ባይቦቼ እንግዲህ አብርሃም እስቲ ከሩታ ጋር እዩት ማለት ነው። ከልጁ ጋር ከሩታ ጋር ድምቀቱ ወዙ ራሱ እኮ ድፍት ያለ ነው ማለት ነው። እና አብርሃም ይችን ዱቄትህን ብንን ያደረገችውን ዱቄትህን ቡን ያደረገችን ሄርሜላን ቡን አድርገህ ተዋትና ወደ ሄርሜላ ተመለስ። አንተ ልጅ የሰጠችህን እንደዚህ ውበትህ ድፍት ብሎ በቃ ወዝህ ድፍት ብሎ እንደዚህ አምሮብህ እየኖርክ እንደው አንተ ክብር አይወድልህም? ከዚህ ካማረ ኑሮ ወተክ ወደ አላማራ ሞት ትሄዳለህ። ሰው እንዴት ነው ከደህና እንትን ከጀነት ወጥቶ ወደ ጀሃነም የሚገባው? ጋይዞች ከባድ እኮ ነው እና ማለት ነው ብቻ ግን ለመታረቅ እንትን እየተደረገ ነው። በሱም ቤተሰብ በሷም ቤተሰብ የሆኑ ነገሮች እየተደረጉ ነው። ንግግር እየተፈጠረ ነው። ያው እንግዲህ እሷም የሆነ ነገር አጥፍታለች፣ አንተም የሆነ ነገር አጥፍታል። በተለይ ደግሞ አብዛኛውን የሚያጠፋው ጥፋት አንተ ስለሆንክ ነገሮችን ትበህ ለመመለስ ሞክር፣ አስተካክል፣ ይቅርታ ጠይቅ ተብሏል። አብርሃም ይሄን ነገር ያደርገዋል አያደርገውም የሚለው እንግዲህ አብረን የምናይ ይሆናል። ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰምታችኋል።